ምንድነው የትኛው ሀረግ ለምን እንደሚጠቅም መለየት ነው እንጂ የማይጠቅም ሀረግ የለም። ግን ሀረጎቹ ያለቦታቸው ስንጠቀማቸው ጉዳት አለው። በአግባቡ ደግሞ ለመጠቀም እነዛን ሀረጎች መምረጥ ሰሌክት ያደርጋልና አንደኛው ጊዜዋ ሀርባል ያለው ኳሊቲ ደግሞ ምንድነው እነዚህ ሀርባሎች ለየትኛው ፐርፐዝ እንደሚጠቅሙ ጠንቅቆ ያውቃል። ስለዚህ ያወቀውን ነገር ዴሊቨር ስለሚያደርግ ለኛ ቤስት ነው ብዬ ነው የምለው። ይሄ ነው ማለት ነው። ቴንክ ዩ አመሰግናለሁ። ስለ ኮምፕሊመንቱ በደንብ አድርጌ አመሰግናለሁ። ቅድም ግን ስላለ ገንዘብ ስታወራ ቢሳይድ ውስጡ ከሚይዙት ኬሚካሎች በተጨማሪ ሜዲካል ወርዶች ላይ ኮርቲሶል ሌቭል ለመጨመር ቃሌ እዚህ ጋር ታግዘኛለህ አይደለ? የኮርቲሶል ሌቭል እየጨመረ ሲመጣ ድባቴ ስትረስ ውስጥ እየገባ እንመጣለን። የተለያዩ ህርቦች ኮርቲሶል እያለን ስናወራ ሰዎች የሚመስላቸው ብዙ ጊዜ ከጭንቀት ጋር ብቻ ማለት ነው። ግን ስፖርትም ላይ አፌክት ያደርጋል። ምክንያቱም ወንዶች ላይ የቴስቴስትሮን መጠን የሚቀንስ ያደርጋል፣ ሴቶች ላይ ደግሞ የኤስትሮጅን ሌቭላችን አለ ራሱ እሱ እየቀነሰ ሲመጣ ሪሰንት የሆነ አንድ ነገር ያነበብኩትን የቴስቴስትሮን መጠን አሁን ላይ ልክ እንደ ፋሽን ወይም ደግሞ እንደ ትሬንድ ተነስቶ ቴስቴስትሮናችሁን ለመጨመር እንትን አድርጉ እንትን ውሰዱ በዚህ ሁሉ ኢዛት ሪሊ ቴስቴስትሮንን መጨመር ብቻ ወይም ቴስቴስትሮንን ማኔጅ ማድረግ ብቻ ነው ወይም ሳቦት ዲሲፕሊን ዌልቢንግነስ ስትሪክት የሆነ ዳይቶች ስትሪክት የሆነ የፊትነስ ፕላን አብሮ ያስፈልጋል። ለዚህ ስቴጅ ያው እኔ እዚህ ጋር ከላቬንደር ከካልምነስ ጋር የተያዘውን ነገር ለማንሳት ነው እንጂ ላቬንደር የተለያዩ ኢቨን ስፒሪቹዋል ስርዓቶች ላይ በጣም ጥቅም የሚውል ተክል ነው። ብዙ እናወራው ካለ እንደዚያውም ደግሞ የበሽታዎቹ መሰረት የሚባለው ኮርቲዞል በሽታዎቹ አብዛኛው በሽታ በተለይ እኛ እንደ ኢትዮጵያ ወደ 90% በድፍረት ለመናገር አብዛኛው የሚይዙ በሽታዎች ከኮርቲዞል ጋር በአንድም በሌላ ይያያዛል። ኮርቲዞል የስብ ክምችት ያመጣል፣ ኮርቲዞል ፕሬሸር ያመጣል፣ ኮርቲዞል ከዛው ተያይዞ የኢንሱሊን ሬዚስታንስ ያመጣል፣ ኮርቲዞል ቴስቴስትሮን ሌቭል ይወርዳል፣ ኮርቲዞል ብዙ ችግሮችን ያመጣል እና ልክ እንዴት ነው የኃጢአት ስር ምናምን ተብሎ እንደሚነሳ የበሽታዎች ስር ተብሎ አንደኛው የሚጠቀሰው ኮርቲዞል ነው እና ኮርቲዞል ለመቀነስ ብዙ ነገር ማድረግ የተሻለ ነው። ግን ካመጣሽው አይቀር ብዙ ጊዜ ጤናማ አኗኗርን ጤናማ ሁኔታዎችን ለመፍጠር ብዙ ጊዜ ሰዎች ከትልቁ ይጀምራሉ። አሁን ቅድም ስላነሳችሁ ዲሲፕሊን ምናምን ከሚባለው ነገር አንጻር ለምሳሌ አሁን ብዙ ወንዶች ምንድነው ችግራችሁ ወይም ቲክቶክ ላይ ወጥተን ከስንፈተ ምናምን ብንገልጽ ብዙ ክላይንት ማግኘት እንችላለን። ለምን ካለ አብዛኛው ሰው በዚህ እየተጠቃ ይገኛል። ወይም ደግሞ ቦርጭ በአንድ ሳምንት የሚያጠፋላችሁ ያለ ብዬ ማስታወቂያ በሰራ ሁሉም ሰው ጆሮውን ሰጥቶ ያዳምጣኛል። ይኸውላችሁ አሁን እነዚህ ኬዞች እነዚህ ነገሮች የድምር ውጤት ናቸው። የድምር ውጤት ናቸው። ያ ማለት ዛሬ ለምሳሌ እኔ በጣም አርፍጄ ብተኛና የእንቅልፍ ሰዓቴን በጣም ባዛባው ምንም ያህል ፕሮብሌም ላይፈጥር ይችላል። ዛሬ ሄጄ በጣም ፕሮሰስ የሆነ ምግብ ብመገብ ይጣፍጠኛል። ስለዚህ ምንም ችግር የለም። ዛሬ ሄጄ በጣም ድረንክ እያረኩኝ ባድር ብጠጣ ምን ብል ዛሬ ኖርማል። ግን እነዚህ ነገሮች በየቀኑ እየተደራረቡ ሲመጡ ነው ምን እየሆነ የሚመጣው ችግር እየሆነ የሚመጣው የሆነ ገበሬ ነው እና ምን ይሆናል አንዲት አይጥ በጣም ታስቸግረዋለች። በጣም መጀመሪያ ጊዜ ኖርማል ናት ብሎ ትቶ ነበርና ኤቭሪቲንግ በቃ በጣም አሰለቸችው እና ብዙ ነገር ሞከረ። በወጥመድ ቢይዛትም ታመልጠዋለች። ምን ቢያደርግ በቃ በጣም ከሱ በላይ ብልጥ ሆነች እና አንድ ጊዜ ምን አደረገ? ትልቅ የሆነ የሚያሳይ ጃር ነገር ያመጣና እዛ ውስጥ ስንዴ ይሞላል ያስቀምጠዋል። የት ነው የሚያስቀምጠው? ውጭ ላይ። ይሄ ማለት ቁጥጥር የማይደረግበት ቦታ ላይ እና ልክ ከጉድጓድ ስትወጣ አየችው እና ስታየው ውጭ ላይ ነው ያለው። ስታየው በኢንቫይሮመንት ማንም ይመጣል። ስለዚህ ይሄ በጣም ኮምፎርት ነው። ስለዚህ መራት ጀመረች። ስለዚህ አትጠፋም፣ ትበላለች። የቀኗን ትበላና ትገባለች ጉድጓድ ውስጥ። አሁንም ትመጣና ትበላለች። ስለዚህ እንደ በፊቱ ምግብ ለማግኘት አትሯሯጥም፣
አትሮጥም፣ አትሄድም፣ አትመጣም። ስለዚህ ኮምፎርት ዞን ላይ ናት። የሚመች ነው፣ የጣመ ነው፣ የላመ ነው፣ ልፋት የለው። ቀን በቀን በዚህ ሌዚነስ በኮምፎርት ዞን ስትኖር እየወፈረች በጣም አክቲቪቲዋ እየቀነሰ አለርትነሷ ምናምን፣ ምክንያቱም ማንም ያስጨንቃት የለም ብሎ አዘቦች ነው። ግን ደግሞ የጃሩ መጠን ደግሞ እየቀነሰ መጣና እንደለመደችው ገባች፣ ተመገበች፣ ምናለች፣ ጨረሰች። ግን የበፊት ጥንካሬዋ የለም፣ የበፊት አቅሟ የለም። ስለዚህ መውጣት አልቻለች። ምግብ አለ ግን መውጣት አልቻለች። ስለዚህ ያላት አማራጭ አሁን በቃ አደጋ ውስጥ ትራፕ እንደሆነች ገብቷታል። ስለዚህ ያላት አማራጭ ያንን መመገብና መጨረስ። ስለዚህ ጨረሰች። ከዛ በኋላ ግን መውጣት አልቻለች። ስለዚህ በዛው ላይ ህይወቷን አጠናቀቀች። አሁን ብዙዎቻችን ላይፍ ላይ ያለው አገባብ ይሄ